በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው ጥቁር ነው የጠበሰችው ምናምን አልሽ። ያ ጥቁር ቢያንስ ነው ቤት ነው ያለው። ሀበሻ የጠበሽው አንቺ ማለት ነው። ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችንን አየሽው? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ ምታሚ ሰው ነሽ። አደባባይ ሊወጣሽ ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ። ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው እተቻለሁ። ማንሽ አንቺ ተች ያደረገሽ? እኔ እኮ ማን ነው ተች ያደረጋት? ራስሽን አይተሽዋል? ስለ ራስሽ ታውቂያለሽ? ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናን አገባች፣ እንትናን አሰራች፣ አሉባልታ ብቻ። ጨዋ ያሳደገው ሰው እንዲህ አይነት አይደለም። የጨዋ ልጆች እኮ እናውቃለን። ዩቲዩብ ሆኖብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅ ታደርጊው ነበር። ምን ኢንስታግራም ላይ ስንት ነገር ስትያል ነበር እንዴ? የድሮ ዩቲዩብሽ ይምጣ እንዴ? ስትቀደጅ አይደል እንዴ የምትይው? ሺሻ እያጨሽ አደባባይ ላይ ምናምን። ማንም ሰው ያጨሳል፣ ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። በፍቅረኛ ምናምን ባልሽው ነገር ልዩነታችን እሱ ነው። የኔ ቤት አለ፣ አንቺ ልጅ አስወልዶ ጥሎሽ ጠፍቷል። እሱ ነው ልዩነታችን። ሲቀጥል ደግሞ ሰውነት ብለሽ ልትሞች የደረሽው አድናቂ ነበርሽ፣ እንዳትረሽ። በአንድ ወቅት አድናቂ ነበርሽ። ቪዲዮ መለቀቅ ይቻላል። የቤታ ሰውነት ልትሞች ይደርሰሻል። መክሳት ቀላል ነገር ነው። በ2 ወር በ3 ወር ትቀንሻለሽ። ጆልጁስ ማስታወቂያ ላይ ያለችውን የምታቋት ከሆነ ወዲያው ነው በ2 ወር በ3 ወር ባልሞላ ውስጥ የከሳችው። ሆድሽን መቀነስ ነው ጠላትሽ፣ ሆድሽ ነው። አለቀ ደቀቀ።